እዚህ ጋር ላሉት ሰዎች መስፈርታቸውን የምታሟሉ 3 ሰዎች ነው የምትገቡት። አዲስ ሰው አላስገባም። መጀመሪያ የነሱ ማች ኦኬ 07 የምትጽፉት ለማን ነው? ለኢየሩስ። ቆይ ከመጀመሪያው መስፈርት አነባለሁ። ሚኪያስ የሚኪያስ መስፈርት ፈሪሃ እግዚአብሔር ያላት ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 30 የሆነ ቁመቷ ከሜትር ከ60 ጀምሮ ቢሆን እና የትም ሀገር ብትኖር ችግር የለበትም። የተማረች ብትሆን ይመረጣል። አግብታ ይፈታችን ብትሆን ልጅም ቢኖራት ምንም ችግር የለውም። ዋናው ፈሪሃ እግዚአብሔር ይኖራት ብሏል። ማን? ሚኪያስ። ኮዱ ስንት ነው? 01 የሚኪያስን መስፈርት የምታሟይ እህቴ ካለሽ 01 ጻፊ። ኦኬ እሺ። አልተማርንም እኮ አንቺ አልተማርሽም። ሌላ የተማረ ይኖራል ማሬ። ሁሉንም አሟልታ አልተማርኩም ማለች። ወይኔ ሊያከብደው እኮ ነው የተማረች ብሎ የጨመረው። አሁን በዚህ ዘመን አንድ ሰው ተማረ አልተማረ ስማርት ከሆነ እኮ በቂ ነው። ቴንክ ዩ ይድኔ። እሺ ቀጥሎ ዲጄ ጃም። የሱን ደግሞ በጣም አክብዶታል ዲጄ ጃም። ይሄን መስፈርት የምታሟይ ካለሽ 03 ትጽፊያለሽ። የዲጄ ጃም መስፈርት አንደኛ እድሜዋ ከ25 እስከ 35 የሆነች ጀርመን ሀገር ለመኖር ፍቃደኛ የሆነች የትም አሜሪካም ኗሪ ብትሆኚ ከፈለግሽው ከወደድሽው ጀርመን ሀገር መጥተሽ ለመኖር የምትስማሚ ማለት ነው። ሃይማኖቷ ሙስሊም የሆነች ኢማን ያላት ማለት በሃይማኖቷ ላይ ጥብቅ ያለ አቋም ያላት የተማረች ቆንጅዬ አግብታ ማታቅ ከዚህ በፊት ያላገባች ማለት ነው። ይሄን መስፈርት የምታሟይ እህቴ ካለሽ 03 ጻፊ። ኢማን ያላት ይሰመርበት ብሎኛል። ኢማን ያላት ለምን እሱን እንድትቀይረው ስለሚፈልግ። እሺ አራተኛ ሰብሊ አስመዝግበሻል? ሰብሊ አዲስ ናት። ኦኬ ሰብሊ አራተኛ የሲንጂርታ መስፈርት ቪዲዮ ካላበሩ 5 ቁጥራችሁን እቀሏቸው ሞዴሬተሮች። የሲንጂርታ መስፈርት ሙስሊም የሆነ እድሜው ከ25 እስከ 35 የሆነ አሜሪካን፣ ካናዳን፣ አውስትራሊያ አሜሪካ ወይም ካናዳ ወይ አውስትራሊያ ከዚህ 3ቱ ሀገሮች ውስጥ አንዱ የሚኖር ጋይስ። እዚህ ጋር 8600 ሰው አለ። ከ8600 ሰው የሆነ ሰው ይኖራል። ገባችሁ? አይታወቅም የፈጣሪ ነገር። እጣ ፋንታ እህል ውሃ ነሲብ ይላል አረብ። እንዴት እንደሚገኝ አታውቁም። ካናዳ ሲባል ትስቃላችሁ፣ አሜሪካ ሲባል ትስቃላችሁ። ሀቢባ ምን አለች በሉ። ከካናዳ ከአሜሪካ ከተለያየ ሀገር ተጋብተው አይናችሁ እያየን ቪዲዮአቸውን ሰርጋቸውን ፖስታለሁ ኢንሻአላህ። እሺ የሲንጂርታን መስፈርት ደግሞ አለው። ሶሪ ከመሃል ስላቋረጥኩኝ ስትስቁ ኢሞሽናል አድርጋችሁኝ ነው። እሺ ሲንጂርታን መስፈርቷ ሙስሊም የሆነ እድሜው ከ25 እስከ 35 የሆነ አሜሪካ፣ ካናዳ ወይም አውስትራሊያ የሚኖር ቁመቱ ከሜትር ከ70 በላይ የሆነ አግብቶ የፈታ ቢሆን ችግር የለብኝም፣ ልጆች ቢኖሩት ችግር የለብኝም፣ ስራ ያለው። ይሄን መስፈርት የምታሟላ ወንድሜ ካለክ 06 ጻፍ። የሲንጂርታ መስፈርት ነው 06 ጻፍ። ይሄን የምታሟላ ወንድሜ ካለክ። ኦኬ ወደ ኢየሩስ እንሄዳለን። የኢየሩስ መስፈርት አንደኛ ኦርቶዶክስ እምነት ተከታይ የሆነ፣ ሁለተኛ እድሜው ከ30 እስከ 35 የሆነ ካናዳ ወይም አሜሪካ የሚኖር። ሴቶቹ ግን መስፈርታቸው እንዳለ ካናዳ፣ አሜሪካ፣ አውስትራሊያ መሄድ ነው ማግባት ነው የምትፈልጉት። ትዳር ወደ አሜሪካ፣ ወደ አውስትራሊያ፣ ወደ ካናዳ መሸጋገሪያ አይደለም። ትዳር ህይወት ነው። እሺ ካናዳ ወይም አሜሪካ ነገር ማይሄድ ወንዶቹ ራሱ ባነዋል። የትም ይኖር ብትሉ አሪፍ ነበር። እሺ ቁመቱ መካከለኛ የሆነ ጸይም ከለር ያለው ስራ ያለው አግብቶ የፈታ ቢሆን ችግር የለውም፣ ግን ልጅ እንዳይኖረው። ልጅ ያለው አልፈልግም ብላለች ኢየሩስ። ልጅ የሌለህ አግብተህ የፈታህ ቢሆን ኦርቶዶክስ እምነት ተከታይ የሆንክ እድሜ ከ30 እስከ 35 የሆነ ካናዳ ወይም አሜሪካ ነገር የምትኖር መካከለኛ ቁመት ያለክ ጸይም ስራ ያለክ ካለክ 07 ጻፍ። ኮድ 16 ሰው ገና ኮዱን ሳልናገር አውቀውታል። ኮድ ኧረ ኢየሩስ በጣም ተፈልገሻል። 07 የጻፋችሁ ግቡ፣ አስገቧቸው። 07 ጽፎ ነው የገባው። አማኒ ለኢየሩስ ነው። ስንት ጽፈህ ነው የገባከው አማኒ?
ቁጥር ያለው አማኔን አሰናብቱት። ቤተሰብ ቪዲዮ አላበራም። 5 ቁጥር ያለው ሞዴሬተሮች ፍጠኑ። ሶፊዬ ይኸውላችሁ የሆነ ሰው ሲያስገባ የሆነ ሰው ነቃይ መሆን አለበት። ልክ አንድ ሰው ሲገባ ስታንድ ባይ ሆናችሁ 5 ትቆጥራላችሁ። ቪዲዮ ካላበራ 5 ቆጥራችሁ ቪዲዮ ያላበራ አካል ትነቅሉታላችሁ። ጎበዞች። ሶፊ ቴንክ ዩ ሶፊ እንድሪያታለሁ። በጣሊያን ነው የምትገኘው። ዱባይ ያለ ደሬ እንድሪያታለሁ። እንዴት ናችሁ? አንቺና ደሬ ደህና ናችሁ? ያው ሰርጋችሁን የኛ ቤት ስፖንሰር ያደርጋል። አንቺ በጣሊያን ያለሽው በጣሊያን ሀገር ያለው መሶብ ሬስቶራንት ሰርግሽን ስፖንሰር ያደርጋል። እዚህ ላይቭ ላይ ገብቶ ቃሉን ሰጥቶኛል። ኦኬ ማሬ እናንተ ጨርሱ። መሶብ ሬስቶራንት ይደገሳል አርጋችሁ። እሺ ተረኛ አሁን ሰብሊ ናት። አብርሽ ሚውት አድርግ ወንድሜ ተራክ እስኪደርስ። ቀለበት ያደረገ ሰው አለ ሀቡ እዚህ ውስጥ። ቆይ ከዚህ በኋላ እጃችሁን አሳዩኝ ማለት እጀምራለሁ። ቀለበት ያረጋሉ። እሺ ሰብሊ እንኳን ደህና መጣ። የማን ኔትወርክ ነው? ሚውት ያላረገ ሰው አለ የሆነ ሰው። ሰብሊ ወይኔ ኔትወርክ አስፋናት ኔትወርክ ያለችው ሚውት ነሽ። አሁን ሰርቷል ግን ሚውት ነሽ እኮ አለን። እንዴት ነሽ? ኔትወርክ ነው። አዲማን ቪዲዮ ማታበራ ከሆነ ብሎክ አደርግሃለሁ። ለሁለተኛ ጊዜ ስለሆነ የገባኸው 5 ቁጥሬ ብሎክ አደርግሃለሁ። አቡ የሸበካ ነው ከዚህ ጋር ማለት ነው። ሸበካ ነው። እሺ ቆይ ችግር የለውም። ታሰጥካለሁ። ሸበካ ከሆነ ሚውት አድርግና ይቆጥሩልሃል። 20 ቁጠሩለት ወይም 30 ምናምን ቁጠሩለት። ሸበካው ነው ስላላ አምኜዋለሁ። ሸበካው እስኪሰራለት 30 ምናምን ቁጠሩለት። እሺ ሰብልዬ እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? አለሁልሽ ማሬ። ሰብሊ ምንድነው መስፈርትሽ? የሆነ የሚረብሽ ድምፅ አለ። ማን ጋር ነው? ሁላችሁም አንቺ ጋር ነው የሚረብሽ ድምፅ አለ ሰብልዬ። እንትና እስቲ ሚዩት አንተን ቀንሹ ድምፁ። እንዴ ወይዬ ሰብሊ ሰላም ነው አለሁልሽ። መስፈርትሽ ምንድነው? ከሃይማኖቱ ጀምሪ። መስፈርቴ እሺ ኦርቶዶክስ የሆነ የትም ሀገር ቢሆን ችግር የለውም። ጎበዝ ስራ ያለው። አንቺ ትክክለኛ ትዳር ፈላጊ ነሽ። አሜሪካ፣ ካናዳ፣ አውስትራሊያ አላልሽም። አንቺ ሀገር መቀየር ሳይሆን ያማረሽ የእውነት ትዳር ነው። ጎበዝ። እሺ ሰብሊ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እሺ እድሜ ከ30 እስከ 35 የሆነ እድሜው ከ30 እስከ 35 የሆነ የትም ሀገር የሚኖር ኢትዮጵያ ውስጥም ቢኖር ችግር የለብሽም ማለት ነው። የትም ሀገር ካልሽ ኢትዮጵያ ሀገር ነው። አዎ የትም ሀገር የሚኖር እሺ ቁመቱ አረ ሁሉም ነገር ችግር የለውም። ምክንያቱም ሁላችንም ፈጣሪ ስለሰራን ሁሉም ነገር ችግር የለውም። ዋው በቃ ቁመቱ አጭር ሆነ ረጅም፣ አስቀያሚ ሆነ ቆንጆ፣ አቦ ይሰማ አይሆነ ጥቁር ኔትወርክ ይሰማል። ሰብሊ ወይኔ ተሰቃየች። ጥሩ ልጅ ነበረች። በእናታችሁ ኔትወርክ አስቸገራት። ምንም ይሁን መልኩ ብላለች። ስራ አይ ስራ ያለው የሰው ልጅ ያለ ስራ መኖር ስለማይችል ስራ ያለው። በጣም ጥሩ ስራ ያለው። እሺ አግብቶ የፈታ ቢሆን ልጅ ያለው ቢሆን ኔትወርክ ያለ አረ እየሰራ ነው፣ እየሰማንሽ ነው ማለት ሰብሊ አግብቶ የፈታ ልጅ ያለው ችግር የለብሽም። አግብቶ የፈታች ኦኬ ችግር የለውም። ግን ያኔ ልጅ ያለው ነው። ኦኬ አግብቶ ፈትም ቢሆን ችግር የለም። ግን ልጅ ነው። እሺ
በቃ መስፈርትሽ ተገልጿል። ኦኬ የሰብሊ መስፈርት ኦኬ። ቆይ ኮድ ልስጥሽ። ኮድሽ 08 ነው። እሺ ማሬ የሰብሊ መስፈርት አንደኛ ኦርቶዶክስ እምነት ተከታይ የሆነ፣ ሁለተኛ እድሜው ከ30 እስከ 35 የሆነ፣ የትም ሀገር ቢኖር ችግር የለብኝም ኢትዮጵያ ውስጥም ቢኖር ኦኬ፣ ስራ ያለው መልኩ ምንም ቢሆን ሁላችንም የፈጣሪ ስራ ነን። አንቺ ትለያለሽ። አንቺ በጣም መልካም ባል ታገኛለሽ። በጣም መልካም የሆነ ሰው ወደ አንቺ ይመጣል። እመኚኝ። መልክ የፈጣሪ ስራ። አጭር ሆነ ረጅም፣ ቆንጆ ሆነ አስቀያሚ፣ ቀይ ሆነ ጥቁር፣ አይ ዶንት ኬር አስ ሎንግ አስ ጥሩ ሰው እስከሆነ ድረስ ብላለች። ስለዚህ ጥሩ ሰው ነኝ ብለክ የምታምን ኦርቶዶክስ እምነት ተከታይ የሆንክ እድሜ ከ30 እስከ 35 የሆነ የትም ሀገር ኑር፣ ስራ ያለክ፣ አግብተክ የፈታክን ብትሆን ልጅ ግን እንዳይኖርክ፣ ይሄ ነው መስፈርቷ። ይሄን የምታሟላ 08 ኮድ የሚጻፍ ዌልካም እልሃለሁ። እሺ ጠብቂ። ተረኛ አብርሽ እንኳን ደህና መጣክ። አውብዬ በትንሽ ታረግኛለሽ? ይቅርታ። እሺ ግን ባለትዳር አይደለህም ማለት ወንድሜ? አይ ነው እኔ ባለትዳር ነኝ። ግን እኔ የገባሁት ከዛሬ ሳምንት ገብቼ ነበረ። ለወንድም ገብተህ ነበረ ቦታው እና ልጅቷ ጋር አገናኝቸው ምናምን በመሀል ፕሮፋይል ውስጥ ገብቼ እንትን ስል ፕሮቴስታንት እምነት ተከታይ ነች እና ፎቶዋ ልኬለት ምናምን ወዷት ነበረ። ኦኬ ግን ሃይማኖታቸው ይለያያል። ሃይማኖታቸው የተለያየ ነው እና ብንመቻችን ምናምን ነበር። ግን በእንደዚህ አይነት ነገር እኔ ቀድሜ እንትን ማለት አልፈልግም አለና ምናልባት መስፈርቱን ልናገርና የሚፈልግ ሰው ካለ እኔ ኮንታክት ማድረግ እችላለሁ ብዬ ነው ስለነገር። የሚኖረው እስራኤል ነው። ስሙ ማነው ወንድምክ? ባንተ የሽዋል አንተ ስለሆንክ እዚህ ጋር ያለከው አብርሽ ብዬ ይዘዋለሁ። እሺ መጀመሪያ ሃይማኖት